የሚወስን እንትን ስለሆነ ሞስት ፕሮባብሊ በምትፈልገው ትታገላለህ። ካልተቀበሉ በሌላኛው ዓመት ወይም በሌላኛው ኢንስቲትዩሽን ትሞክራለህ። እና እኔ አሁን ሳስበው ያ ነገር ቆንጆ ይመስለኝ ነበረ። እኔ ኦንኮሎጂስት መሆን ከፈለግኩኝ ኦንኮሎጂስት ብሆን የተሻለ ደስተኛም እሆናለሁ፣ ሰውንም በተሻለ መልኩ ሰርቭ ማድረግ እችላለሁ። ነገር ግን ኦንኮሎጂ ከብዙዎች ጋር ተወዳድሬ ነጥቤ ካልሞላልኝ ሌላ ዲፓርትመንት ግባ ብባል ያን ዲፓርትመንት ልክ እንደዚህ ልሰራው እችላለሁ ወይ? ለምሳሌ የምማርበትን ሀገር ወይ አዲስ አበባ ወይ ጅማ ወይ የሆነ ቦታ ስወስን ከራሴ ሶሻል ሰርከምስታንስ ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል፣ ሶሻል ሰፖርት ሊሆን ይችላል። ከዛ አንጻር ነው መወስነው። አሁን ግን በማስመዘግበው ነጥብ ላይ ሆኜ ሀገር የሚሰጠኝ ከሆነ በጣም ከባድ ነው። ልክ 12ኛ ክፍል ሰው ሲጨርስ ምን ዲፓርትመንት እንደሚደርሰው እንደማያውቀው ነገር ማለት ነው። እና እንደ ሀገርም አንድ የኛ ፌለሪቲ ሰው በህልሙ አለመኖሩ ነው ብዬ አስብ ስለነበር ይሄ ሬዚደንሲ ማቺንግ ፕሮግራሙ በጣም ይከብደኝ ነበረ። 6 ዓመት ተምሬ አሁንም በሌላ ፈተና በቃ መንግስት የፈቀደልኝን ፊልድ እና መንግስት የፈቀደልኝ ሀገር ላይ እንድማር መወሰን የሆነ ይከብደኛል እንደ ኦልድ ሰው፣ ያንን በፊት እንደተፈተነ ሰው። ሌላው እንዴት ነው ማስበው ችግር ያመጣው መፍትሄ ይመስለኛል ሬዚደንስ ይሄ ማቺንግ ፕሮግራሙ። ምክንያቱም ኢትዮጵያ ላይ በተለያየ ፊልዶች ያሉት ማስተማሪያ ቦታዎች በጣም ሊሚትድ ናቸው። ስለዚህ እንደ ህዝብ እንደ ሀገር ምን ባረግ ነው ፌር የሚሆነው ብሎ እየታሰበ ነው። በዛ መንገድ ምርጥ ነው። እንደ ግለሰብ እንደ አንድ እንትን ግን በጣም የሚከብድ ይመስለኛል። ሲደርስ ደስ ይላል፣ ካልደረሰ ግን በጣም ከባድ ሊሆን ይችላል የሚል አመለካከት አለኝ። ግራም ነፈሰ ቀኝ ግን ስፔሻላይዝ ማድረግ መልካም ይመስለኛል። የሰው ልጅ መማር አለበት፣ ማደግ አለበት። ልክ አብይ በደንብ ዲስክራይብ አድርጎታል። የስ መማር ያስፈልጋል። አንዳንድ ለሚታዩ ለሚሰሙ ጉዳዮች ተብሎ ፍራስትሬት ማድረግም ተገቢ አይደለም። ምክንያቱም ዓለም ሰፊ ነው፣ ከምናስበው በላይ ዓለም ሰፊ ነው። ዓለም ኢትዮጵያ ብቻ አይደለችም፣ ዓለም አፍሪካ ብቻ አይደለችም፣ በጣም ሂውጅ ነው። አሁን እንደምታዩት በጣም ኦልሞስት የትም ቦታ ላይ ተሯሩጠ መሰራበት እንትን ነው። ቤት ቁጭ ብለህ የትም ሀገር ላይ ተቀጥረ መሰራበት ነገር ነው። እና በአንድ ፊልድ ስፔሻላይዝ ማድረግ በምትፈልገው ፊልድ እግዚአብሔር ካለ መማር ጥሩ ይመስለኛል። እኔም በመማሬ በጣም ደስተኛ ነኝ። አውቃለሁ እኔ ኦንኮሎጂ ልክ ሬዚደንት ሆኜ ስገባ ኦንኮሎጂን ስመርጥ በዛ ወቅት ኮመን አልነበረም። ምክንያቱም ጎንደር ዩኒቨርሲቲ ነው የተማርኩት፣ ኢንተርናል ሜዲሲን ነበር የቀረ ነው። ወዲያው ወደ ኦንኮሎጂ ለመሄድ ስንወስን ኢቨን ሲኒየሮቹ ዲስከሬጅ አድርገውን ነበረ። ትንሽ ቆይታችሁ ለምን እዚሁ ሜዲሲን አትጨርሱም እና ምናልባት የማይታወቅ ፊልድ ምናምን ከምትገባ ተብሎ ነበረ። ግን ከሄድኩ በኋላ ኦልሞስት የመጀመሪያው ዓመት ላይ ከትምህርት ተጓዳኝ ጎንደር ላይ የካንሰር ትሪትመንት ሴንተር ለማቆም ሰራ ነበረ። ወዲያው ከስዊዝ እንትኖች ላይ የስዊዝ ፓርትነር አግኝቼ ጎንደር ላይ ከአዲስ አበባ ውጭ የመጀመሪያውን ካንሰር ሴንተር አቆምን። በዛ ምክንያት ልክ 2015 ነው ጆይን ያደረኩት። 2016 ላይ ፎረም ኦፍ አፍሪካን ፈርስት ሌዲስ የአዋርድ አግኝቼ ነበረ በዚህ በአፍሪካ ህብረት በተካሄደው ነገር ላይ። that was my first award። ያ ከምንድን ነው? ከፓሽን የመጣው ሬዚደንት ሆኜ ነው ያናችሁ ያደረኩት። ሬዚደንት ሆኜ በአጠቃላይ እስከጨርስ ድረስ ወደ 8 ፐብሊኬሽኖችን ነው የሰራሁት። ያ የራሱ የሆነ ያ ፓሽን ያንትን የሚመጣው ሞስት ፕሮባብሊ ሌላ ፊልድ ላይ ብትሆን ላይመጣልህ ይችላል። ቢኮዝ ሚስማማህን ስታገኝም ስለሆነም ሊሆን ይችላል። ከዛም በኋላ ብዙ ሀገራትን ለመሄድ ኮንፈረንሶችን ለመሳተፍ ቢኮዝ በወቅቱ ሬዚደንት ሆኖ ትራቭል ማድረግ ኢዚ ላይሆን ይችላል። ግን ብዙ ሀገራትን ለመሄድም ችዬ ነበረ። ከዛም ፌሎሺፕ ስዊዘርላንድ ላይ በሬዲዮ ቴራፒ እንዳገኝ ሆኗል። እዛም ስዊዘርላንድ ላይ በነበረኝ
አቅም በወቅቱ ኢትዮጵያ ላይ የትራንዚሽን ነበረው 2018 አካባቢ ላይ እና ኢቨን ሆስፒታሉ ነው እዚህ መስራት አለብህ፣ እዚህ ተቀጥረ መስራት አለብህ፣ እዚሁ ቅር ሀገር እስክትረጋጋ ብለውኝ ነበረ። በወቅቱ ግን ከቋንቋም አንጻር ከሀገሩም አንጻር ቢኮዝ እዚህ ይስማማኝ ነበር እና ተመልሼ መጣሁ። ይህንን ኦፖርቹኒቲ ትንሽ ያገኘሁት ምናልባት እረፍት የሚነሳኝ የምደሰትበት ፊልድ ስለገባው ይመስለኛል እና እንደዚሁም ስፔሻላይዝ ስላደረኩም ይመስለኛል። ብፈራ ኑሮ ያንን አላገኘም። ከዛ መጣው አዳማ ላይ ካንሰር ሴንተር አቆምን። እስከነ ችግሩ ጥሩ ሰራን። ዓለም አቀፍ አቴንሽኖችን ሳብን፣ ችግሮችን እንጽፍ ነበረ፣ ሪሰርቾችን ፐብሊሽ እናድርግ ነበረ፣ ፓርትነሮችን እንጠራ ነበረ። ከዛ በ2020 ላይ የኢንተርናሽናል ዲቨሎፕመንት ኤንድ ኤጁኬሽን አዋርድ እንዳገኝ ሆነ። አሜሪካን ሀገር ቺካጎ ላይ ወሰድኩኝ። በጣም ደስተኛ ነበርኩኝ። 2021 ላይ ግሎባል ሄልዝ ኢኩዊቲ ስኮላርስ ፕሮግራም በአፍሪካ አኦርቲክ ያዘጋጀውን አገኘው። 2022 ላይ የማንዴላ ዋሽንግተን ፌሎሺፕ ፎር ያንግ አፍሪካን ሊደርስ ፕሮግራም እዚሁ በኦንኮሎጂ ላይ ሳይኮሶሻል ሰፖርት ኦንኮሎጂን ኢንሃንስ ለማድረግ ኢን ሎ ኤንድ ሚድል ኢንካም ካንትሪስ በምሰራበት ምክንያት እሱን አገኘው። አሜሪካን ሀገር ጥሩ ኤክስፒሪየንስ ነበረን። እውነት ለመናገር አንቶኒ ብሊንከን ነው ሰርተፊኬት የሰጠን which was good። ከዛው በዛው አመት ደግሞ እዛው አሜሪካን ዩኒቨርሲቲ አሪዞና ዩኒቨርሲቲ ላይ ፖስት ዶክተራል ፌሎሺፕ አገኘው በግሎባል ሄልዝ። እሱንም ጨረስኩኝ። 2023 2024 ደግሞ የዩኒየን ፎር ኢንተርናሽናል ካንሰር ኮንትሮል ያንግ ሊደር ሆንኩኝ። ለምንድን ነው ይሄንን የመጣው? ሞስት ፕሮባብሊ ባንማር ኖሮ ወይንም ያቺን የምናገኛት በጣም ፍራስትሬት የሚያደርግ የመንግስት ሲስተም አለ፣ እሱን ላይ ፎከስ ብናደርግ ኑሮ ትንሽ ብዙ ወደኋላ ያስቀረን ነበረ። ስለዚህ አሁንም ሌሎች ወጣቶች ጂፒዎች ኢትስ ኦኬ፣ በጣም ፍራስትሬቲንግ ነው ሲስተሙ፣ ግን ስቲል ካለመማር መማሩ ይሻላል። አዝናለሁ የመንግስት አካል እዚህ ውስጥ ካለ ኢትዮጵያ ላይ ዶክተር ስራ ሲያጣ ወደ ሌላ ሀገር በብዛት ሲሄዱ ሩዋንዳ ያለው የብዛት ዩጋንዳ፣ ሌሎች አፍሪካ ሀገራች እዚህ ወደ ሶማሌላንድ፣ አሜሪካን ሀገር ተውት። እነዚህ ሁላ ብሬን ድሬን የሚኖርበትን ምክንያት ሶልቭ ቢደረግና ሐኪሞቻችንን ሪቴን ብናደርግ ለሀገሪቱ ይጠቅማል ብዬ አስባለሁ። ግን ሀገሪቱ እስኪሻሻል ድረስ የሀገሪቱ ላይ ያለውን ከረንት ሲቹዌሽን ታይቶ አለመማር ግን ጥሩ ሶሉሽን አይመስለኝም። ቢኮዝ ችግር ብትማርም ባትማርም ችግሩ አለ። አንዳንድ ጊዜም ደግሞ ራስን ካወጣህ ደግሞ ልትወጣም ትችላለህ እና እንዲማሩ ኢንከሬጅ አደርጋለሁ። ሬዚደንሲ ይከብዳልም ደስ ይላልም በፍቅር ሲሰራ ለማለት ነው። ቴንክ ዩ ሶ ማች። እሺ ዶክተር ቢኒ በጣም እናመሰግናለን። ያው ብዙዎቻችን የሚያነሳሳ ነገር ነው የነገርከን። በተለይም ደግሞ በኦንኮሎጂ ዙሪያ በጣም ብዙ አዳዲስ ትሪትመንት አፕሮቾችን እየተከተልክ ያለክነክ እንወዳለን፣ እናከብራለን፣ አመሰግናለን። ዶክተር ፍኖት ማይክሽን ኦፍ ታደርጊና ለዚህ ጥሩ ተግባር ሚዲያን ስለሰጠን በጣም ማመስገን እፈልጋለሁ። እኔ ዶክተር ፍኖት እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም እንዲሁም ደግሞ የዩሮጋይኒኮሎጂስት ነኝ። እኔ የተማርኩት ሬዚደንሲ ማቺንግ ኦልሞስት ሊጀመር 1 ዓመት ሲቀረው የመጨረሻው እና ሬዚደንሲ ማቺንግ ግን አልነበረም በእኔ ጊዜ እና ጥሩ ነገሩን መናገር እፈልጋለሁ። ላይክ ሬዚደንሲ ማቺንግ አልነበረም። ጂፒ ሆኜ ስቀጠር ኖርማሊ በጋይኒኮሎጂ ነበር የተቀጠርኩት። ያ መሆኑ ደግሞ ላይክ ጂፒ ሆኜም ፕራክቲስ አደረገ የነበረውን ሬዚደንሲ ስገባም ኦልሬዲ የገባሁት ጋይኒ ነው። ይሄ መሆኑ ደግሞ ጥቅም አለው። ላይክ